ብር ከፍላ ሰራችሁ። ሀብሉ ላይ ነው የተሰራው ምንድነው የእሱና የብሩኬ ህይወት እንዲበጠበጥ ብቻ ነው። ምንም አይነት ነገር እንዳይስተካከልለት ማለት ነው። ኦኬ የሃይሚና የብሩኬ ህይወት እንዲበጠበጥ የሁለቱ ህይወት እንዲበጠበጥ ከዛ እሷ መግባት እንደምትችል አርጋ ነው የተሰራው። እና ማቆም ቦታ ወሰኳት እኔ። ኦኬ ምንድነው ያለችኝ? ይሄን አይነት ነገር ማሰራት ፈልጋለሁ በሚለው ማለት ነው። ያው ማስተፋቅሩ ማለት ነው። ማስተፋቅሩ እና የሚሰራበት ቦታ ሳይዋት እና የተወሰነች ብር ከሷ አግኝቻለሁ፣ ተቀብያታለሁ በሰዓቱ ለመተባበር ያህል። ያው ሀብሉ ሲወጣ ሁሉንም ነገር ይስተካከላል። እሷን ሀብሉን ካንገቱ ላይ ነው ማውጣት ያለበት። ሞችን እጁ አረጅም ነው። እኔ ላይ ምን ሊደርስ እንደሚችል ወደፊት እኔና ፈጣሪ ነን የምናውቀው። እኔ ላይ ግን ለሚደርሰው ነገር እያንዳንዱ ነገር ተጠያቂዋ እሷ ነች። ዋናው ነገር ምንድነው? እሱ አይምሮን ሊቀይረው የሚችለው ነገር የት ነው ያለው? ሀብሉ ላይ ነው ያለው። ሀብሉን ሲያወጣ ሁሉ ነገር ይቀየራል። ሰላም ሰላም፣ እንዴት ናችሁ ውዴኛ ቤተሰቦች? እኔ ደህና ነኝ። ያው እናንተም ደግሞ በያላችሁበት ደህና እንደሆናችሁ ተስፋ አደርጋለሁ። ያው ሰሞኑ እየተፈጠረው ያለውን ነገር ሁላችሁም እያያችሁ ነው። በብሩኬና በሃይሚ መካከል እየተፈጠረውን ያለውን ነገር ያው ሁላችሁም እያያችሁ ነው እና ያው ብዙ ነገሮችን ደግሞ እየታዘባችሁ ነው። ያው አንዳንድ ችግሮች ያው የህይወት አካል ናቸው። ሁሌ ሰላም መሆን የለም። ያው አንዳንዴም እንደዚህ ነገሮች ይፈጠራሉ እና ያው ዛሬ የመጣሁት ቁልፍ ነገር ይዤ ነው። ያው ዝም ብዬ አይደለም ወደ ሚዲያ የመጣሁት እና ዝም ብሎ ደግሞ ዝም ብዬ ወደ ሚዲያ የሆነ ነገር ይዤ እየመጣሁ የሆነ ነገር ማበላሸት አልፈልግም። ያው ዛሬ ይዤ የመጣሁት ቁልፍ ነገር ነው። ብሩክ ያሰረው ሀብል ብዙ ሰዎች መለኛውም እንዳወራው ከሆነ አሰርታበታለች እየተባለ ነው እዩ። እና ያው እሱን ነገር ደግሞ ከማድረግ እሷ ወደኋላ እንደማትል ሁላችሁም ታውቃላችሁ። እና እዩ ደግሞ ያው አዲስ አበባ እንዳለች ታውቃላችሁ። እና በዛ ነገር እዩ ብዙ ነገሮችን ነው ያሰራችበት በሀብሉ በአንገት ሀብሉ። እና ዛሬ በቃ ሁሉም ነገር የሚወጣ ይሆናል። ከእዩ ጋር የነበረው ልጅ ያንን ነገር ስታረግ አንዳንድ ነገሮችን አውርተናል ከካሜራ ጀርባ ደውለን። ያው እሱም አንዳንድ ነገሮችን አውርተናል። ያው አንዳንድ ጥቅሞችን ይፈልጋል ልጁ፣ ብር ምናምን ፈልጓል። ያው እኛም ደግሞ አቅማችን የፈቀደውን ብር ሰተነው ሁሉንም ነገር እንዲያወራ እና የሱን ደግሞ የትኛውንም ነገር ለሚደርስበት ነገር ኃላፊነት እንደምንወስድ ቃል ገብተንለታል። እና ያው ዛሬ መጥቼ ሁሉንም ነገር አወራለሁ። እዩ ያረገችበትን ለብሩክ እዩ ያረገችበትን ነገር እያንዳንዱ ነገር አወራለሁ። እና ይሄ ነገር ሁሉም ሰው መስማት አለበት። እነ መለኛው መስማት አለባቸው፣ እነ ፍጹምም እነ ቤኪም ሁሉም ብሩክም ይሄን ነገር መስማት አለበት። ካመነ ዛሬ ነው የሚያምነው ይሄንን ነገር ማለት ነው። እና ደግሞ እኔም እርግጠኛ ነኝ በቃ ብሩክ ላይ የሆነ ነገር ባታረገበት ህይወቱ እንደዚህ አይበላሽም። አሁን የብሩክ ህይወት በጣም ምስቅልቅሉ እየወጣ ነው። እናንተም እንዳያችሁት ከሆነ ያው አዲስ አበባ ዝም ብላ ሄደች፣ ቤቱ ገባች። ማን እንዳሳያት ራሱ እኔ እንጃ። እሱም ግራኔ የገባው ይሄንን ቤት ያሳየሽን ሰው ለኔ ትነግሪኛለሽ ምናምን እያላት ጓያ ያለባት ነበር። እና ያው አንዳንዴም ጓደኞቹ ሊሆኑ ይችላሉ አይታወቅም። ያው ዋናው ነገር አሁን ይሄ ነገር ብሩኬ በጊዜ መስማቱ ነው ለኔ ትልቁ ነገር። እዚህ ጋር ያደረግነው ነገር ለብሩኬ የጠቀምነው ነገር ይሄንን ነገር በጊዜ መስማቱ ነው ብሩኬ ለሱ የሚጠቅመው ማለት። ስለዚህ ዛሬ ያ ለብሩኬና ለሃይሚ አሁን ይሄ ነገር በቃ ትልቅ በህይወታቸው ቁልፍ ነገር ነው ፋሚሊ። በጣም ይሄ ሰውዬ በጣም በቃ ትልቅ ነገር ነው ዛሬ ይሄ ልጅ የሚያወራው። ለብሩኬና ለሃይሚ ህይወት ዛሬ የሚመጣው ልጅ ቁልፍ ነገር ነው የሚያወራው። እና ይሄ ልጅ ከዚህ በፊትም አውርቼዋለሁ። ዛሬ ሁሉንም ነገር ለኛ የሚጠቅመውን ነገር ፋሚሊ ያወራል። መለኛውንም አገናኘዋለሁ፣ ሁሉንም በስልክ እየደወልኩ ያለውን ነገር። እሷም ደግሞ ልጁን በደንብ ታውቀዋለች። ስለዚህ ብሩኬ አሁኑኑ እቺ ልጅ ከአሁኑኑ ከህይወቱ ማስወገድ አለበት። ለምን ለህይወቱ ማጠቅም ሴት ናት። ስለዚህ ዛሬ የሁሉም ነገር ማብቂያ ይሆናል። ስለዚህ ፋሚሊ ዛሬ የሁሉም ነገር ማብቂያ ይሆናል። ምክንያቱም የሰው ህይወት ዝም ብሎ እንደዚህ የተመሳቀቀለ ማየት የሆነ ከባድ ነው። ለምን ብሩኬ የሰፈሬ ልጅ ነው። እንደዚህ አይነት ነገር ሲሆን ደግሞ ማየት አልፈልግም። ይሄ ነገር ደግሞ እያንዳንዱ ነገር እየተደረገ ያለው ሃይሚን ለመጉዳት ነው። የሃይሚን ልብ ለመጉዳት ከብሩኬ እንድትርቅ ብሩኬን ለቃው ከቤት እንድትወጣ የሚደረጉ ነገሮች ናቸው። እና እቺ ልጅ ለብሩኬ ምንም ከማድረግ እንደማትመለስ ደግሞ ሁላችንም እርግጠኛ ነን። ያው ብሩኬ የምትወዱ ሃይሚንም የምትወዱ ፋሚሊዎች እያያችሁ ነው እየተከታተላችሁ በስነ ስርዓት። እና ይሄንን ነገር አሁን ለሷም ማስጠንቀቂያ ሰጥተናታል ከዚህ በፊት ለዩ። አሁንም ደግሞ የዩ ከዩ ጋር ይሄንን መጥፎ ነገር ያሰራው ልጅ ይመጣል እና ሁሉንም ነገር ያወራል። እና በስነ ስርዓት ተከታተሉ ለማለት ያክል ነው። እና ይሄንን ቪዲዮ ደግሞ ለብሩኬም ለሃይሚም እንዲደርስ ሁላችሁም ላይክ እያረጋችሁ ሼር እያረጋችሁ ተባበሩ።
እንዴት ነሽ? አማን። እሺ ያው በመጀመሪያ እኛንም ማክበራ እና ፋሚሊዎችንም ማክበራ ስለመጣ ያው በጣም ደስ ብሎናል። ያው ያለውን ነገር ደግሞ እያንዳንዱ ነገር ልታወጣ አይገባ። አዎ ምንድነው በመጀመሪያ ይሄን ነገር ስታስበው አማከረችኝ። ምን አይነት ቦታ ማወቅ እንደምትችል ምናምን ማለት ነው። እና ማቆም ቦታ ወሰኳት እኔ። ኦኬ ምንድነው ያለችኝ? ይሄን አይነት ነገር ማሰራት ፈልጋለሁ በሚለው ማለት ነው። ያው መስተፋቅሩ ማለት ነው። መስተፋቅሩ እና የሚሰራበት ቦታ አሳየዋት እና የተወሰነች ብር ከሷ አግኝቻለሁ፣ ተቀብያታለሁ። በሰዓቱ ለሆነ ነገር ያስፈልገኛል በሚል ተቀብያታለሁ። እና ሀብሉ ላይ አሰርተን ነው ያመጣነው። እሺ ይሄ ሀብል አሁን ለምሳሌ የት አካባቢ ነው የሚሰራው፣ እንዴት ነው የሚሰራው የሚለውን ነገር ማወቅ እንፈልጋለን። አሁን ይህን ቪዲዮ የተሰራበትም ልጅ ብሩኬ ያው ህይወቱን በሂሳብ በጣም እያመሰችው ነው። ይህንን ነገር አንተም ልታውቅም ትችላለህ፣ ላታውቅም ትችላለህ። ህይወቱን በጣም እያመሰቃቀለችው ነው። አሁንም አዲስ አበባ ነው ያለችው እና ሃይሚ የምትባል የሱ ፍቅረኛ አለች እና ያው የሱንም የሷንም ህይወት ነው እያበላሸች ያለችው በዚህ ምክንያት ማለት ነው። እና ደግሞ ዛሬ በቃ ያለውን ሁኔታ የለም ሁሉንም ነገር ምንም ሳትደብቅ ለኔም ከዚህ በላይም ደግሞ ከዚህ በኋላ ይሄ ብዙ ሰው ነው የሚያየው እና የብዙ ሰው ህይወት ልጠቀም ትችላለህ ይሄ ማለት ነው። ስለዚህ የብዙ ነገር ምክንያት ልትሆን ስለምችል ያለውን ሁኔታ ሁሉንም ነገር ዛሬ ማውጣት አለበት። እውነታው ምንድነው መሰለህ? ማለት እኔ መጀመሪያ ለብሩኬ እንደሆነ አላወኩም ነበረ እና መስተፋቅር ማሰራት እንደምትፈልግ ጠየቀችኝ። ከዚህ ያለበትን አካባቢ ወሰኳት፣ ብር ከፍላ አሰራችሁ። ሀብሉ ላይ ነው የተሰራው ምንድነው የእሱና የብሩኬ ህይወት እንዲበጠበጥ ብቻ ነው። ምንም አይነት ነገር እንዳይስተካከልለት ማለት ነው። የሃይሚና የብሩኬ ህይወት የሁለቱ ህይወት እንዲበጠበጥ ከዛ እሷ መግባት እንደምትችል አርጋ ነው የተሰራው። እሺ ይህንን ነገር አሁን ለምሳሌ ምን ያህል ብር ከፍላ ነው እንደዚህ ያደረገችው? እና አካባቢው የምታውቅ ከሆነ ይህንን ነገር ያሰራችበትን አካባቢ የምታውቅ ከሆነ አካባቢውን ለመንገር ያህል ወደ ደብረ ዘይት ነው ያሰራ ነው። እና ያው ይህንን ነገር የተሰራበትን ነገር ምክንያት አሁንም አንተ አላወቅም ይሆናል፣ አላውቅም በጊዜው ምን እንደተፈጠረ በአንተና በልጅቷ መካከል እኔ አላውቅም፣ ለምን አልነበርኩም። እና በቃ ይህንን ነገር እሺ እንዴት ነው ማጥፋት የምንችለው? አሁን በቃ ብሩኬ ይህንን ነገር ከዚህ ነገር እንዴት ነው ማስወጣት የምንችለው? አሁን እኛ ለሁሉም መልስ ወንድሙም አለ በይሰሙን በጣም በቃ ለብሩኬም እየመከረው ነበር ይህንን ሀብል እንዲያወጣ ማለት ነው። ግን ብሩኬ በቃ ሊሰማ አልቻለም፣ ወንድሙንም ሊሰማ አልቻለም። እኛም እየነገርነው ነው፣ ግን ሊሰማ ምንም አይነት ፈቃደኛ አይደለም። ስለዚህ ያለውን ሁኔታ ማለት ነው በቃ ይህንን ነገር እንዴት ማስወገድ እንደምንችል የምታውቀው ደግሞ የሰራውን ሰውዬ ደግሞ እንደዚህ መጥፎ ስራ የሰራውን ሰውዬ ደግሞ የምታውቀው ከሆነ ይህንን ነገር ማስጠፋት እንድንችል ያለሷ ፍቃድ ማለት ነው እሷ ሳትኖር እንዴት ይህንን ነገር ማስጠፋት እንደምንችል ብትነግረን እና ብትተባበረን። ለምን እኛ የፈለግከውን ነገር ሰተናል። ያው ለመተባበር ያህል ያው ሀብሉ ሲወጣ ሁሉንም ነገር ይስተካከላል። እሷን ሀብሉን ካንገቱ ላይ ነው ማውጣት ያለበት። ዋናው ነገር ምንድነው? እሱ አይምሮን ሊቀይረው የሚችለው ነገር የት ነው ያለው? ሀብሉ ላይ ነው ያለው። ሀብሉን ሲያወጣ ሁሉ ነገር ይቀየራል። ኦኬ እሺ። እና ያው እኛም ነግረህናል የትኛውንም ነገር ለአንተ የሚደርስብን ነገር ዋናው ነገር እሱ ነው። አሁን ይሄ ነገር የእሷ ጀርባዎች ብዙ ናቸው። ገብተዋል አይደለ? እኔ ላይ ምን ሊመጣ እንደሚችለው ማወቅ አልችልም ከዚህ በኋላ። ልክ ነህ። አሁን ለምሳሌ እዩ የምትባል የሆነች ተልካሽ የሆነች ልጅ በብሩኬ ህይወት ይህናል ጠንቋይ ቤት እስከማስጠንቁል ድረስ የደረሰች ልጅ አንተ ላይም የሆነ ነገር ልታረገብህ የሚችለውን ያክል እኔ አስበዋለሁ። የሆነ ነገር ልታረግብህ ትችላለች። ግን አንተ ደግሞ እዚህ ጋር ያጋለጥከው ነገር ትልቅ ነገር ነው። አሁን እነሱ የሚወድ ኦዲየንስ አለ፣ በጣም የሚያከብራቸው የሚከታተላቸው ከብዙ ሺህ በላይ ኦዲየንስ አለ። እግዚአብሔር ይመስገን። እነሱም ደግሞ ወደፊት ሰላም እንደሚሆኑ ያው በህይወት የሚያጋጥም ነገር ነው። ገብቶሻል? በህይወት ደግሞ ይሄን የሚያጋጥም ነገር ነው። አንዳንድ ክፉ ሰዎች ህይወት እንዲያበላሹ ይፈልጋሉ። እና ያው እሷም ከዚህ በኋላ ብትደውልልህ ወደኛ እንድታመጣት እና ይህንን ነገር ደግሞ በአስቸኳይ እንድታቆም ህይወቷ ላይ ከባድ ተጽዕኖ ሊኖረው እንደሚችል እንድትነግራት ነው እኔ የምፈልገው ዛሬ። እና ያው በመጨረሻ ልትናገረው የምፈልገው ከሆነ እኛ አያሳስብም፣ እኛ በየትኛው የሚደርስብሽ ነገር አያሳስብም። ልልህ የምፈልገው ምንድነው ልጅቷ በጣም ከባድ ሰው ነች። በቃ እንደዚህም ብሎ መናገር ይከብዳል። እና ምንድነው እኔ ላይ ለሚደርሰው ነገር የትኛውም ነገር ተጠያቂ ልትሆን የምትችለው እሷ ነች።
ስለዚህ እናንተም ሁሉ ነገር አውቃችሁ ይሄን ነገር እኔ ላይ ለሚደርሰው ነገር እናንተም ኃላፊነቱን መውሰድ አለባችሁ። አዎ ልጅቷ በጣም ከባድ ልጅ ነች። ከባድ በጣም ብዙ ሰዎችን እጁ አረጅም ነው። እኔ ላይ ምን ሊደርስ እንደሚችል ወደፊት እኔና ፈጣሪ ነን የምናውቀው። እኔ ላይ ግን ለሚደርሰው ነገር እያንዳንዱ ነገር ተጠያቂዋ እሷ ነች። እናንተ ማወቅ ያለባችሁ ነገር የሆነ ነገር ቦ እናንተም እሷን ማጋለጥ ነው ያለባችሁ ነገር። እኛ ችግር የለውም። አሁን ለምሳሌ በቃ አንተ አሁን ትልቅ እውነት ነው ያጋለጥከው። እውነት ደግሞ የሆነ ነገር ደግሞ ሐሰተኛ ነገር ደግሞ ተሸፍኖ አይቀርም። ይሄም ኖርማል ነው፣ ሪያሊቲ የምናየው ነገር ነው። ያው እየተጋለጠች ነው እሷ የብሩኬን ህይወት ምን ያህል ለመበጥበጥ እንደፈለገች እያየ ነው። እኛ ደግሞ የትኛውም ነገር ለሚደርስብህ ነገር ችግር የለም። እኛ ያው ሚዲያ ላይ ማምጥተናል። ያው ይሄንን ነገር ደግሞ ብዙ ሰው ማወቅ ስላለበት ነው ሚዲያ ላይ ያመጣነ እና ያው ስለተባበርሽን በጣም ነው የምናመሰግነው። ምናልባት ግን በመጨረሻ የምጠይቅ ጥያቄ ይሄ ነገር የተገዛበት ቦታ ካወቅ ቡታጀራ ውስጥ ምን ያህል ሺህ ብር አወጣ እንደገዛች ብትነግረን ደስ ይለናል። ለሰውየው ምን ያህል ብር እንደከፈለችው ብትነግረን። በዚህ እሱን እንኳን እሷ ነች የጨረሰችው። እኔ ማወቅ የቻልኩት ነገር ቢኖር በቃ የቱ ጋር እንደምታገኝ ሰው ጠይቄ ነው የላኳት። እሷ ነች ከዛ በኋላ የጨረሰችው። ቦታውንም ገንዘቡንም ምን ያህልና የቱ ጋር እንደሆነ አላወቅኩም። እኔ ምን ያህል ብር እንደከፈለች አላወቅኩም እንጂ ቦታው ላይ ብቻ ነው አንተ የወሰድኩት። ቦታው ጋር ብቻ ነው የወሰድኳት። ሰፈሩን ጠየቄ ያደረስኳት። ምን ያህል ገንዘብ ውስጥ ላይ ምን አስርታ ምን አሩታ እንደሆነ አላውቅም። ሲወጣ ግን ዋናው አላማው ለምን እንደሆነ ነግራኛለች። በቃ የብሩኬንና የሃይሚን ህይወት ለመበጥበጥ የተሰራ ነገር እንደሆነ በአፏ በራሷ ነው። እኔ በጆሮዬ ነው የሰማሁት። በቃ ያው ሁሉም እንደምታዩት ነው ፋሚሊ። የብሩኬንና የሃይሚን ህይወት ለመበጥበጥ ነው የሁሉ ነገር እየተደረገ ያለው። መለኛውም ተናግሯል። በቃ ልጅቷ የብሩኬንና የሃይሚን ህይወት ለመበጥበጥ ነው ቆርጣ የተነሳችው። ስለዚህ ይህንን ነገር በቃ ብሩኬ መስማት አለብህ። ብሩኬ አሁን ነው መንቃት ያለብህ። በቃ ንቃ። አይምሮን አሰራው። አባራት፣ ከመጣችበት ቦታ አባራት። በቃ ልጁም ያንተ አይደለም። በቃ አባራት። ህይወትህን ልታበላሽ ነው። ካንተ ጋር መሆን ነው የምፈልገው። ወይ መጥፎ ነገር ካረካ ልትበቀል ነው እየፈለገች ያለችው በዚህ ሰዓት። ስለዚህ ይህንን ነገር በአፋጣኝ ብሩኬ መልስ እንፈልጋለን፣ እንደውልልሃለን። ይኸው ለመለኛውም ለኛ ያለንን ነገር ሁሉንም ነገር ይነግረዋል። ኦኬ በቃ የመጨረሻ ውሳኔ መወሰን አለብህ። በቃ ይሄ ልጅ ቁልፍ ነገር ነው የነገረን ዛሬ ፋሚሊ። እንደምታዩት ነው በቃ ልጅቷ አሰርታበታለች ሀብሉ ላይ ወስዳ። ስለዚህ ይሄን ነገር ደግሞ የሚፈታው ብሩኬ ሀብሉን ከአንገቱ ከወጣ ብቻ ነው። ስለዚህ ብሩኬ ይሄንን ነገር በአፋጣኝ መልስ እንፈልጋለን። ፋሚሊዎችም መልስ ይፈልጋሉ። ያን ለአንተ የሚወዱ ለአንተ የሚጠነቀቁ ፋሚሊዎች፣ ለሃይሚ የሚጠነቀቁ ፋሚሊዎች ይሄንን ነገር ማወቅ ይፈልጋሉ። ስለዚህ አባቴ በጣም ነው ማመሰግነው። ችግር የለውም የግዴታችን። እሺ አባቴ ቴንክ ዩ እደውልልሃለሁ። እና ያው ፋሚሊ እንደምታዩት ነው ልጁ ሁሉንም ነገር አጋልጧል። የእዩንም ሁሉንም ሴራ አጋልጦባታል። አንቺ ተንገሲስ እኛ ቡታጀራ ብንመጭም አንለቅሽም። የብሩኬን ህይወት አበላሽተሽ ቡታጀራ ብንመጪ አንለቅሽም። ስለዚህ አሁኑ ነገር ይሄንን የሄድሽበትን ነገር በአስቸኳይ ብትመለሽ ጥሩ ነው። ያው ያብልሽ ጉድ ወጥቷል። ስለዚህ ይሄንን ነገር በአስቸኳይ አቁሚ።